ሁሉ በቅናሽ ዋጋ አድርጎ ብዙ ነገር እንትን አለልኝ አዘጋጀልኝ። ይዘን ተመለስን። በተመለስኩ 15 ቀን አልሆነኝም ወለድኩኝ ማለት ነው። አራስ ቤት አቡ እናት እንደሷ አታርስም። እኔ ለምን አመሰግናለሁ። እኔ እውነት ለመናገር ከሆነ እስር ቤትም እያለሁኝ የተመላለሰ ልብሱ ሁሉ ነገር የሚያመጣልኝ የነበረው እዛ ነው። 10 ቀን የታሰርኩት አቡ። ከዛ ወዲያውኑ ከ10 ቀን በኋላ ፍርድ ተሰጥቶ ወጣሁኝ ማለት ነው ጉዳዩ እስኪጣራ በሚል እና ምንድን ከወለድኩም በኋላ ጎረቤት አንድ እህት አለችኝ ማመሰግናት እሷ ጭምር ሆና እሷ የአንድ ዓመት ልጅ ይዛ እሷ ቤት ድረስ እየተመላለሰች ምግብ እየሰራች እሱ ደግሞ በንጽህና ሁሉ ነገር እያደረገ ለሶስት አረሱኝ ጎረቤት እሱ ሆነው ስራ ትቶ ነው ምልሽ። ምክንያቱም እጃችን ላይ ብር ስላለ አልቸገረው። ከዛ ምንድነው አራስ ቤትን አለፍኩኝ። ክርስትናም አለፈ። ከዛ ልክ ወደ 4 ወር 5 ወር ሲሞላት ማማ የወለድኳት ልጅ ከዛ በቃ ኪያይ ወደ ስራ መግባት አለብኝ። በቃ ማዘር ይሄን ያህል ከደገፈችን በሁለት እግራችን እንድንቆም የሆነ ነገር ጠይቂያት በቃ መቆም አለብን አይነት ነገር ሁሌ በሷ እርዳታ ለምን አለኝ ማለት ነው። ከዛ በኋላ እሺ በቃ ምን ብዬ ልጠይቃ? ከዚህ በፊት ያጠፋሁት ብር አለ ሀቡ ነግሬሻለሁ አይደል? ያጠፋሁት እና አሁን ደግሜ እንዴት ነው ስለ ስራ ማውራት? ስለ ስራ ማውራት የለብኝም ግን እቤታችንን እንቀይር ብዬ ላስደስታትና የሆነ ሳለ በእኔ ደስተኛና ሙሉ ስትሆን የስራ ብር ጠይቃታለሁ አልኩት። እሺ አለ። ከዛ ከሜጋ ስናወራ ቀሶፋ እኮ ያስፈልጋል ብርሽ አይባክን ይሄ እኮ ያስፈልጋል ስላት እሺ ብላ ምና ስትልከለኝ እኔም ፎቶ እያነሳው ልክላታለሁ። ሁሉ ነገር እንደ ቃሏ መሰረት አርኩ። ከዛ የልብስ ማሽን ብላ 50,000 ብር ትመድባለሽ ማለት ነው። የ50,000 ብር ኪያ በቃ እስካሁን ጠበቅን ቤቱ ይታደሳልሽ፣ ታደሰ፣ ኮርኒስ ምናምን ሶፋ ይግባልሽ፣ ፍሪጅ ሁሉ ነገር ገባ። ይሄን እንኳን አንድ የሆነች እቺ ታይም ላይ እቺ ሰዓት ላይ የሆነች እድላለች። ይሄን ብር ለዛ እድል እንጠቀመውና እመልስላታለሁ ወር በማይሞላ። ከዛ ማሽኑን እንገዛለን። ማሽኑ አሁን ፎርጅድ ነው ውድ ነው እያለን ትንሽና ቆያት ይለኛል። እኔ ደግሞ ውስጤ የሆነ ነገር ከበደኝና አይ እቺ ማሽን ትገዛና ከዛ ልጠይቃት ብለዋለሁ። አንቺ እኔ ላይ እየተጫወትሽ ነው ተረዳሽኛ ሀቡ? በቃ አንቺ በሁለት እግራችን እንድንቆም ስለማትፈልጊ ነው አለኝ ማለት ነው። በቃ ጠባችን የተጀመረው በዛ ነው ሀቡዬ። ከዛ እኔ እምቢ ያልኩት ያለ ፍቃድ ወሰደ። እዩልሽ ሀቡዬ ያለ ፍቃድ ያለልም አካውንቴ ኤቲኤም ያውቀዋል፣ ኤቲኤም ኮዱን ያውቀዋል፣ ኤቲኤም እሱ ጋር ነው። ግን እኔ አይሆንም ካልኩት በኋላ አወጣው ብሩንና እጄ በተን ያስኩት ስልክና እንደነገርኩሽ ስልክ አልገዛውም። ከዛ ከተሸወድኩ በኋላ ስልኩን እኮ መለስኩላቸው። መልሼ ነው በአሞክሮ የወጣሁትኝ ተረዳሽ? ተመለሰልሽ የገዛሽበት ብር አንዴ እኔ የገዛሁት ከሌባ ነው አቡ። ሌባው አልተያዘም፣ ብርሽ አልተመለሰሽ። ሌባው አልተያዘም፣ ባለቤቱ መለሽ። ብሬን ከስሬ ለባለቤቱ መለስኩኝና እኔ በተን ያስኩት እስካሁኑ አሳት ድረስ ስልክ ለመግዛ ከሌባ መግዛት ሌባው ሳይታሰር ሌባው ሳይያዝ ገዢውን መያዝ የት ይያዛል ሀቡዬ? እኔ የገዛሁት ጎጃም በረንዳ ነው። ጎጃም በረንዳ አብረውኝ ዞሩ። ምንም ልታገኝ እንዴ ጎጃም በረንዳ አንቺ ኢትዮጵያ አንዱ ይነካሽና ስልክ ትፈልጊያለሽ ምናምን ይልሽና አሪፍ እኮ ነው ምናምን ብለሽ ከገዛሽው በኋላ ያልሽ ባይምሮሽም አይመጣልሽ። ከዛ አንቺ እኔ ይሄ ምንድነው አትርፍ ባያ ጉዳይ የሚባለው የለም? አትርፍ ባያ ጉዳይ በቃ ሳታቂው ያህን ሰው ትገዢና አሪፍ ነገር አገኘው በቃ በምርጥ ብርቲና የምትሸወጂው ነገር እንደማለት ነው። ከዛ ብቻ በተን ያስኩት ልልሽ ፈልጌ ነው። ግን በበተኑ ቴክስት ደረሰኝ። ከዛ ማታ ሲመጣ ለምንድን ነው ያወጣኸው አልኩትኝ ማለት ነው። የታለሽ ማሽኑ ከገዛክ? ከዛ እኔ ስራ አልጀምር እያልኩ አንቺ ቅንጦት ነው ወይ ማሽን የምታስቢው ይለኛል። ይሄ እኮ እናቴ ብር ነው፣ በዛ ላይ እናቴ ናት ያለችኝ። ለምንድን ነው እንደዚህ? ከዛ በኋላ አቡ ኢሚዲየትሊ ተቀየረብኝ ማለት ነው። በምን ሳይድ ወሰደው መሰለሽ? እሱ የራሴን ነገር ሲጋ እያደራቸው ማዘር ደግሞ በቃ ጉልበቴ ስላነሰ በቃ ስለደከመኝ ልመጣ ነው መቅዲ ግፋቢል እቺን ወር አሁን 6 ወር ምናምን ቢቀረኝ ነው አለች። ተረዳሽ? እሱ ደግሞ እሱን እያወራሁት ስለሆነ ከ6 ወር በኋላ ወዴት ነው የሚሄደው የሚለው ነገር አይምሮ ላይ ተፈጠረ። እሱ ተረዳሽ? ለምን እሜመታ ለሶስት ቤት እንደማንኖር ያውቀዋል ልቡ ነው። እኔም ደጋግሜ ደግሞ ነግሯለሁ ሀቡዬ። ለምን እንደምነግረው ልንገርሽ። ይሄ የእናቴ ቤት ነው። የገዛችው እቃውን እናቴ ናት። ተረዳሽ? እናቴ ላይ እኛ ልንደረብ አንችልም።
እኔ ምን አልኩት መሰለሽ? እኔም ሰልፊሽ ሆኜ እየፈረድኩበት ሳይሆን ካሁኑ አልኩት ካሁኑ ይዛ የምትመጣው ብር የሆነ ብር አለ አይደለም? ምሳሌ አንቺ ባይምሮሽ አረብ ሀገር ሲባል ሶፋና ፍሪጅ ብቻ አይደለም፣ የሆነ ብር አለ። ምን አልኩት? አሁን ምንም አይነት መነሻ ሳትጠይቀኝ አቅምህን ጉልበትህን ልወቅና ስትመጣ እኔ ሜጋ እየኖርኩ መነሻ ብር ሰጥህና ነገሮች ተደርጎ በቃ ፕሮግራም ባይደረግ ሽምግልና ልከ አብረን እንኖራለን። ትንሽ እንኳን የቤት ዕቃ አድርገህ ግን አቅምህን ማወቅ ፈልጋለሁኝ አልኩት። እሱ በአይምሮ የሚያስበው ምንድነው? አትክልትና አትክልት ነክ ብቻ ነው። አትክልት ደግሞ በራበት ሀቡ በቃ ሌላ ፊልድ ቀይር፣ ሌላ ፊልድ ምን ልቀይር ይለኛል። መንጃ ፍቃድ ተማር፣ ምማርበትን ብር ስጭኝ። ቁጭ ብሎ ማለት ነው ሀቡ ቁጭ ብሎ ነገሮችን አንቺ አስምሪልኝ፣ አስጅልኝ፣ ፊት ለፊት እየሆንሽ ጠረግ አድርጊልኝ። እኔ እሱ የሚጫወተው ማለት ነው። እኔ ደግሞ መንጃ ፍቃድ የምትማርበትን ብር ከፈለግ ካልኩት መጀመሪያ ሰው ቤት ተቀጥረ ልይክ፣ በቃ ሌሊትም ህገ ወጥ እየወጣክም ልይክ፣ የሆነ ነገር ማድረግ ልይክ። ብቻ በመሀል በጣም በየቀኑ መጨቃጨቅ ጀመርን። ብሩ እሱ ጋር ነው ብዬሻለሁ ሀቡ። እሱ ጋር ሲሆን ማታ እየጠጣ መምጣት ጀመረ። በብሩ ነው ምልሽ። እና ትናንት እንደዛ አልነበርሽም? ትናንትና ምንም በሌለን ሰዓት አራስ ቤትን ስናሳልፍ እስር ቤት እንደዛ ሆነች ስናሳልፍ እንደዚህ አልነበርሽም። ዛሬ ግን እናትሽ ብር ልካ እንደዚህ ሆንሽ እያለ እሱ ማነጻጸር ጀመረ። ይሄንን ተረዳሽኝ አይደለ? እኔም እሱ ተቀየረብኝ እላለሁ፣ እሱም አንቺ ተቀየርሽብኝ ይለኛል። ከዛ በኋላ በመሃል እየደወለች የታለ ማሽኑ የታለ ብር አታለለሽ እያለች ስትደውልልኝ እሱን ጠይቂው ማለት ጀመርኩ ማለት ነው። ለእኔ የተሰጠኝን ኃላፊነት ወደ እሱ አዞርኩ። ከዛ ስልኩን ስሰጣት እሱ ደወልሽ። ከዛ እንደዚህ አይነት ሰው ነው ማለት ነው። ይሄ ብር እኮ ላንተ አይጠቅምህም። እኔ እንደ ቃሌ ለምን ፈልገውን እንዲ ብር ለስራ ብር በቃ ራሳችንን እንድንችል ብሎ ግልጹን ነገራት ማለት ነው። ልጄ እኔ እስክመጣ ጠብቂ፣ ይሄን ግን በቃሌ መሰረት አድርግ። ይሄን ቃሌን አጠፍክ ማለት ይሄ ብር ብዙ አይደለም አይሸውድህ ምን ብላ ብቻ መከረችው ማለት ነው። የማሽኑ ብር ማለት ነው 50 ሺህ ብሩ። አዎ ከዛ በኋላ እሺ ብሎ እንዲያልኩትኝ እኔ ላይ በጣም ጮኸች። የከዚህ በፊቱንም ሁሉ ደመረችብኝ። በቃ ከዚህ በፊትም እንደዚህ አድርገሻል። እኔ እኮ እሱ ባለ ትዳር ነው ሲባል ልጅ አለው ሲባል ሳልሰማ ቀርቼ አይደለም ምናምን እንደምታውቅ የሚያወቅኩት ከዛ ነው ምልሽ አቡዬ። እናት ሲናደድ እኔ እናቴን አሁንም እወዳታለሁ። ግን ሰው ስሜታዊ ሲሆን ሪሉን ያወራልሻል፣ የሚሰማውን የሰማውን ሁሉ ማለት ነው። እዛ እንደዛ ስትለኝ እኔ ምን ማድረግ ጀመርኩ? ራሴን አረጋግቼ እሱን በጸባይ መያዝ እንዲያልኩት በሚሆን ዋጋ የሆነ በቃ ወይ ከፋብሪካ የወጣ ወይ ከሆነ ነገር ብቻ የማይበላሽ በቃ አሪፍ የምታመሰግን የልብስ ማሽን ሀቡዬ እየሰማሽኝ አይደል? የልብስ ማሽን የቤት ዕቃ እኮ መጀመሪያ እናትሽ ግዢ ብላ በ50 ሺህ እሱ ምን አለሽ? እሱ ለገንዘቡን አወጣው ለስራ እናውለው ብሎ አንቺ ለማዘር ነገርሻት። ከዛ በኋላ ስታወራው እሱን አልኩሽ ሀቡዬ። ከዛ እኔ ምን ተረጋጋውኝ። ሁሉ ነገር ስታወራኝ እንደዚህ አድርገሽ እንዲያደርገሽ ስትለኝ እኔ ራሴን አረጋግቼ እሱን ማማከር ጀመርኩ። ምን አልኩት መሰለሽ? የልብስ ማሽኑን አንተ ወይ ከፋብሪካ የወጣ ሰው አናግረህ ወይ ብቻ በሆናብን የሆነሽ ብር ፈርቅ ይዘህበት የሆነ ብር ቀነስ አድርገህበት አንተን የሚያስጀምር አንድ ዕቃ እንኳን የሚያወርድልህ አንድ ዕቃ ከአትክልት ተራ የሚያወርድልህን አትርፈ ቃሌን አክብርልኝ ግዛልኝ አልኩት ማለት ነው። እሺ አለ። እግዚአብሔር ይስጠው። ሄደ የሆነሽ ብር አትርፎ ኦርቢት የሀገር ውስጥ ኪሎ ቀነስ ያለ አድርጎ ገዝቶ አመጣ። ከዛ ኪያ ይሄን ያህል ብር ቀርቶኛል ስል በቃሽ በዚህ እንደምንም ለመነሳት ሞክር ስለ አንቺ አስልካለሁ ብለሻል አለኝ ማለት ነው። እሺ ይቺን ብር ያዝ እኔ ስልክ ግዢልኝ ብዬ ላስልካት። በቃ እኔ ስልክ ከዚህ በኋላ ከቤቱ ነው ምገዛው እላታለሁኝ ብዬ ድጋሚ ሜን አስጨመርኳት ማለት ነው። ብር ይሄው በቃሌ ተገኝቻለሁ ብዬ አስጨመርኳት። ከዛ ስልክም ሳልገዛ እሱንና ይሄንን ደማምረን ስራ ይጀምራል ሄደች። ከዛ ግን ባህሪው ከዛች ቅስፈት በኋላ ተቀይሮብኛል። ግን እሱን ላለማጣት እኔ የማደርገው ጥረት ነው። ከዛ ስራ ከጀመረ በኋላ ከበፊት ሚስቱ ጋር መደዋወል ጀመረ። ከዛ በኋላ እየተደዋወለ ያወራታል ምናምን። ከዛ እኔ ጋር ወጪ ይሰጠኛል ምናምን። ግን ስራው እንዴት እንደሚሄድ ወዴት እንደሚሄድ አላውቅም። እቤት ውስጥ ነኝ እኔ የቤት እመቤት ነኝ። ሰራተኛ የለኝም። እቤት ውስጥ ነኝ። እዚህ ጋር በወር ሰፖርት ታደርጋለች ላስቤዛ ለአንዳንድ ነገር ስራ መፍታቴን ስለምታውቅ ቤት መሆኔን። እሱ ደግሞ በራሱ እኔ ባስጀመርኩት ስራ አለ አይደለ እኔ ብኔ አልልም
በቃ በጀመረው ስራ እዚህ ጋር የተወሰነ ያደርግና አንቺ ነሽ ያስጀመርሽው። እኔ ያስጀመርኩት በባንቺ ብር ነው፣ በእናትሽ ብር ነው የጀመረው። እውነት ነው ሀቡዬ። ከዛ አይ ሁል ጊዜ ወቃሽ አልሁን ልልሽ ፈልጌ ነው ኦልሬዲ የጀመረ። ከዛ እንደዛ እያደረግን ትንሽ ገፋን። 1 ወር ነው በቃ። ከዛ በ1 ወር ውስጥ ሀቡ የምንሸምተው ከውጭ ነው። በቃ የሆነ ቤት አስቤዛ አርጉ ብላ የምትልከልን ብር ስራውን ነው ሰፖርት የሚያደርገው። ከዛ በኋላ ግን የምንሸምተው ኢቭን እንጀራ የምንገዛው ከውጭ ነው ሀቡዬ። ለምን ቤት አትጋግሩም? የምትልከውን ብር አልኩሽ ስራውን ነው ሰፖርት የሚያደርገው። የሆነች ቁብ እኮ ተይዛብኝ የሆነ ቃል አውርድ ብዬ ቆይ ላውርድና ይለኛል። ስራ ከጀመረ 1 ወሩ ነው። እንጀራ በኢትዮጵያ ኑሮ እንጀራ ከመጋገርና ውጪ ከመግዛት ቴንኪው ሄርዬ። ሌሎቻችሁም ታርጌቴን እየሞላችሁልኝ ቤተሰብ ልንገርሽ ሀቡዬ ሰብስክራይብ አድርጉ። ቴንኪው። እኔ የምልሽ ኢትዮጵያ ውስጥ እንጀራ ከመግዛትና ቤት ከመጋገር የቱ ወጪ ይበልጣል? ማለት መጋገር ይቀንሳል፣ ግን መጀመሪያ ላይ መጋገር ትልቅ ካፒታል ይጠይቃል። ምጣድ ከሌለሽ ምጣድ እግዚአብሔር ይስጥሽ። ምጣድ አለን ሀቡዬ፣ የገባ ነው እናቴ ቤት ነው ምጣድ አለን። ግን ለጤፍ 3000 ጤፍ ማለት ነው 3025 ኪሎ 4000 ምናምን 5000 በአንዴ ለማውጣት ለኔና ለሱ ሀቡዬ እንድትረጅ የሚፈልገው ከበደም በሰዓት ነው። ከዛ እሱ ደግሞ አትክልት ማለት የቀን ገቢ ነው። ቆይ እሺ ሀቡዬ መዳሜ መጣች መሰለኝ። ብቻ በሰዓቱ እንድትረጅኝ ማለት ነው። ሃይ ማማ ችግር የለውም ማለቻ። ከዛ በኋላ ቶሎ ከዛ በኋላ ኢሚዲየትሊ ያው እንድትረጅኝ የምፈልገው ይከብደናል ለኛ ማለት ነው በሰዓቱ ማውጣቱና እንዲህ አልኩት። 1 ወር ሞላንና ምንድነው ትርፉ አልኩት። በቃ አንተ ስራ ላይ ነህ፣ ምንድነው ትርፉ ሁሉ ነገር ከውጭ የምንገዛ ከሆነ ብዬ በጣም ተናደድኩኝ። ከዛ እንደዛ ሳውራው ምን ይለኛል ከሰርኩኝ አለ ማለት ነው። ልክ እንደዛ ሳውራው በቃ ልክ ስለ ብር ጉዳይ ሳውራው ጭራሽ ከሰርኳል። እኔ በታሪክ ኪሱን ፈትሻል አቅም ማታ ሲተኛ ስልኩን ፈትሻል አቅም። ከዛ የዛን ቀን አዳር ከነከነኝ ሀቡዬ። ከዛ በኋላ ልክ ከተኛ በኋላ እሺ ከሰርካ ችግር የለውም ብዬ እሱ ተኛ እኔም ተኛው። ልክ ከተኛ በኋላ ተነስቼ ኪሱን ፈተሽኩኝ። ልክ ኪሱን ስፈትሽ ብር አለ። ተመልከች፣ እኛ የዕለት እየገዛን ኪስ ውስጥ 10,000 ብር አለ። ለምን 9,000 ምናምን ብር አለ ኪስ ውስጥ እኛ የዕለት እየገዛን ማለት ነው። ከዛ በኋላ ሀቡ እግዚአብሔርን እንዴት ነው እጅሽ ቫይብሬት ሲያደርግ እንዴት ነው ሳየው ብሩም ማለት ነው። ብክን አልኩኝ ማለት ነው ብክን። ከዛ ዳይሬክት ነው ለእንጀራ መግዣ የለኝም እያለ ኪሱ 9,000 ምናምን ብር ይዞ ይዞራል። ከዛ በኋላ ዳይሬክት ነው ብሩን ያወጣሁትኝ ቀጥታ። ከዛ በኋላ ስልኩንም አወጣሁትኝ። ልጄን ትቼ ጎረቤት አደርኩ። ጎረቤት ሆንኩ። ለምን ስልኩ ላይ ምን አገኘሽ? በብሩ ምክንያት ብቻ ስልኩ ላይ የበፊት ሚስቱን ይደዋወላል። ምን ይላል? በቃ ቮይስ አለው። ልጅ አላቸው እኮ ደህና ነው ወይ ምናምን ልጃችን ደህና ነው ወይ ምናምን ቢሆንስ? ኖ ተስፋ እየሰጣት ምን ይላታል? ተስፋ እየሰጣት አንቺን ፈንግሎ ወደ እሷ እናቷ ስትመጣ በቃ እኔም ትዝ ካለሽ መጀመሪያ ምን ብዬሻለሁ? እኔም በሰዓቱ እንደሷ ተሰምቶኛል። ሳታቅ እኮ ትቀራለች አላልሽኝም? ታውቃለች። ግን አንዳንዴ ምንድነው እሱን ላለማጣት የምትቀመጪው ነገር እንዳልኩሽ እኔም በሰዓቱ ደረሰብኝ ማለት ነው። በሰፈሩት ቁና መሰፈር አይቀርም እንደሚለው። ከዛ እኔም ደረሰብኝ። ወዲያው ሁሉን ነገሩን ይዤ በሰዓቱ እንዳይመታኝም የሆነ የምትፈሪው ነገር የለም ወጣሁኝ። በቃ ያስኩትን ይዤ ወጣሁ ልጄን ትቼ። ከዛ ጎረቤት ቆየሁ። ጠዋት ሲነሳ የለውም ላውራት አለ በጎረቤት ምናምን ላውራት አለ። በቃ አጠቃላይ ማለት ነው። ምንድን አላረግሽለትም? እንዳወቅሽ ከድሮ ሚስቱ ጋር እንደሚደዋወል ማወቅሽን ብር እዛው ዳይሬክት እዛው ነው ጎረቤት ፊት የነገርኩት። ሜሴጅ አላስቀመጥሽለትም? ጎረቤት ነው የነገርኩት መጥቶ ሲያስጠይቀኝ። ጎረቤቶች እንዲነግሯቸው ነገርሽው ለራሱ? አዎ መጥቶ ሲያስጠይቀኝ እንዲህ ነው ይሄው ከሰርኩ ያልከው ብር ይሄው ይብር እኮ ከስር ያለው ግን አሁን የተቀበልኩት ዛሬ ማታ የተቀበልኩት እቁብ ብር ነው አለ። አይ ምን አልኩኝ? ምንድነው የወሰንኩት እኔ የሆነ አንዳንድ የሚበቃሽ የለም ከማሽኑ ከልብስ ማሽኗ ጀምሮ እስከ አሁን እስክንጣላ ድረስ ሬት እያለሽ ነበር። የሆነ ውስጥሽ እየተሸረሸረ የሚሄደው ታይም የለም። ከዛ የዛ ሳለ ምንድነው በራሴ ወሰንኩት። ምንድነው የምትፈልጊው ይሉኛል።
ይውጣልኝ ብቻ ካፌ የሚወጣው ሀቡ ይውጣልኝ ብቻ ከቤቴ ይውጣ። በቃ እቺን ቃል ደጋገምኩት ማለት ነው። እሱ ደግሞ ቤት ብርቅሽ ነው ድሮ ምን አክብሬሽ ስለመጣው ነው እንጂ ምናምን ማለት ጀመረ። ከዛው እኔ ይውጣልኝ እሺ ብሩን ትስጠኝና ይውጣ አልፈልግም። እንዴት በቃ ጎረቤት በመሃል እንዴት እሺ እንዴት አድርጎ ነው ሊረዳሽ? አይርዳኝ። በቃ እሱ ምን ማለት ጀመረ? እናቷን መከታ አድርጋ ነው ቤቷን መከታ አድርጋ ነው እጇ ላይ ያዘችው ብር አለ። እንዴት ነው ሜዳ ወድቀው አቡ ግግም አልኩ በቃ ካልወጣ። ከዛ ጎረቤት ደግሞ እናቴን ያውቃሉ እኔን ያውቃሉ በቃ አንተን የመጣህባት ብለው አስወጡትልሻለሁ። ልብሱን አስይዘው እንደ የፈረድኩበት ሰዓት ማለት ነው። ልቤ የሆነ ነገር ከዚህ በፊትም ይዟል ሀቡ ይሄ ነው ይሃ ነው ማለልሽ የቆረጠልኝ ነው ምልሽ። ሳላፈቅረው ቀርቼ አይደለም ሀቡ እንኳን ትናንት ዛሬም አፈቅረው። አይ ምን መሰለሽ አንቺ እንደዛ ብሩን ወስደሽ ስታባሪው ለሚስቱ ረካሁላት፣ ላንቺ አይደለም ለሚስቱ ደስታለኝ። አንጀቴ ቂቤ ጠጣ። እሷን ጥሎ ወደ አንቺ መጣ። አንቺ ደግሞ እንደዚህ ተጠቅመሽበት አውጥተሽ ጣልሽው። ሀቡ የኔም እኮ ተጎድቻለሁ ተጠቅመሽበት ላልሽው። እኔ ለኔም እኮ መሸወድ ነው ሀቡ። ገላውን ተጠቅመሽበት በአንቺ ብር በሱ ገላ ተጠቅመሽበት ተደስተሽበት ወልደሽበት ከዛ ተጠቅመሽ ስትጨርሺ ወልደሽ ስትጨርሺ አውጥተሽ ጣልሽው እንደቃ። ስለዚህ የሚስቱን ግፍ በላ በእጁ። እሳይ ደስ አለኝ። ውሽ ሚስቱ ምን ያህል አንጀቷ ይጠጣ ይሆን እንደ አንቺ እንደዛ አውጥተሽ ስትዩ ሜዳ ላይ ሲወድቅ። ከዛ ሀቡዬ ሄደ በቃ ይውጣልኝ ብቻ አልኩት። ወጣ ማለት ነው። ከወጣ በኋላ ያስኩት ብር ለሜ ስራ ጀምረናል ምንም አይነት ብር አልፈልግም ብያታለሁ ለእናቴ። የመጨረሻ ብር ሳስልክ ነው ምልሽ አስልክ ያለው አላልኩሽም? ስራ ስለጀመረ ምንም አይነት ብር አልፈልግም ብያታለሁ። ከዛ እሱ ከወጣ በኋላ በዛች 8000 ምን ታረጋለሽ አቡዬ? ከዛ የመጀመሪያ እርምጃ ሰራተኛ ፈጠርኩ አመጣሁኝ። ከዛ አመጣሁኝ ሰራተኛ ቀጠርኩ ለማለት እኮ ነው ፈጠርኩ። አይ ኖ ኖ ፕሮብሌም። እሺ ከዛ በኋላ ምን አሰብኩ ባይምሮዬ እኔ ስራ መጀመር አለብኝ፣ በዚህች ብር የተወሰነ ነገር መሸመት አለብኝ ብዬ 20 ኪሎ ጤፍ ይሁን በቃ የቻለውን አለ አይደል ትንሽ አድርጌ ከዛ በቃ ስራ መግባት አለብኝ አልኩኝ ማለት ነው። ሀቡዬ እንደ በፊቱ ዌተር እንዳልገባ አይምሮ ያልታዘዛልኝ። ዌተር ስገቢ የኢትዮጵያ ወንዶች በክት ናቸው። ዌተርነትን ከቢዝነስነት ያያይዙብሻል። በቃ ውስጤን ቀፈፈኝ። ወንዶችን ማየት ሀቡ እኔ እስካሁን ድረስ አፈቅረዋለሁ። ወንዶችን ማየት አይንሽን ላፈር ነው ያስባለኝ። ዌተርነት ደግሞ ከወንድ ጋር ያገናኝሻል። በቃ ብቻ ጠላሁት። ለእኔ የሚቀለኝ እሱ ነበር ከቀን ስራ። ግን እኔ የቀን ስራ ረዳትነት ገባሁ ሀቡ። ቤት አለኝ፣ የቤት ኪራይ የለብኝም። አንድ ልጄን የምትይዝና ልጄን ማሳደግ አያቅተኝም። እኔ ዌተር ሙሉ ቀን ብገባ እዛው መብላቴ መጠጣት አይቀርም። በቀን ውስጥ ብዙ ነገር አገኛለሁ። ግን በቃ አይምሮ ያልታዘዛለኝ ሀቡ። እብድም ምንም ነው የሆንኩት በሰዓቱ ማለት ነው። ያስገድዳሉ እንዴ መስተንግዶ ስትቀጠረን? ያው ተቀጠሪ አላውቅም። ከባድ ነው። ስራ ተቀጠሪ ሰርቼ አላውቅም። በቃ አደኩ ተማርኩ፣ ወደ አረብ ሀገር መጣሁ እና ተቀጥራ ስትሰራ መስተንግዶ ለምሳሌ ባለትዳር ሴት ልትሰራ ትችላለች። ዝም ብሎ ከመሬት ተነስቶ ፈቃደኛ ካልሆነ አይደለም። አይ ከመሬት ተነስቶ ሳይሆን ልልሽ የፈለኩት አልገናኝ አለኝ። ይኸውልሽ እንዴት መሰለሽ መስተንግዶ ብዙዎቹ አልመርጥሻል። ማታ ስትወጣ ሌላ ነገር የምትሰራ የሚመስላቸው ይኖራሉ። ግን ለምሳሌ ሻይ ወይ ቡና ያዘዘኝ ነገር ሳስቀምጥለት ነይ ቁጭ በይ አብረሽኝ አውሪ ካለ ሶሪ ስራዬ ያላንተ ሻይ ማምጣት እንጂ ካንተ ጋር ቁጭ ብዬ ማውራት አይደለም፣ አመሰግናለሁ ብዬ ሄዳለሁ በትህትና። እኔ ቁጥሬን ቢጠይቀኝ ባለትዳር ነኝ አመሰግናለሁ እላለሁ። እኔ ካልፈቀድኩኝ እንዴት ነው ያለ ፍቃዴ አዱኑ ለምሳሌ ቢነካኝ ዳሌን ቸብ ቢያረገኝ ማናጀሩ ሰሪን ጠርቼ ይሄ ከስተመር እንደዚህ ያደረገኝ ብል ያባርኩ አዎ አንቺ አይደለሽማ የምትደመጪው። ከስተመሪ ስኪንግ የሚባል ህግ አለ እና በቃ እሱ የሚልሽን ማስተናገድ እንደማለት ነው። ብቻ ሀቡዬ እኔ በሰዓቱ እንዲህ አቅልዬ ጊዜ ልጅም ይኖር አሉ። ልጅ አይደለም ልጅ ብቻ አይደለም ነገርኩሽ። ልጅ ብቻ አይደለም ባለትዳር ሆኖ ማናጀር አለቃሽ ቻዩ ነው የሚልሽ። ቢሆነሽም ቸብ ቢያረግሽም ቻዩ ነው የሚልሽ። ደፋር እውነት ነው። አይ ማርያምን እና ሀቡዬ ብቻ በሰዓቱ አልመጣልኝም እና ሌላ ስራ ደግሞ እንዳትቀጠሪ ህይወትሽን ማኔጅ አታረጊ። በቀን ቢያንስ 200 እና 300 የምታገኝበት ስራ መሆን አለበት አልኩኝ። እኔ በቃ ለእናቴ ጥንካሬን ማሳየት አለብኝ። እስከዛሬ በእናቴ ጀርባ ላይ ነው ጫንቃ ላይ ነው ሆኜ ልጅ ያመጣሁት
ራሴን መቻል አለብኝ ብዬ ምን አደረኩኝ? በቃ እንደዚህ በሰው ማቀው ነበርና ረዳትነት በቃ ቀለል ያለ ነገር ፊኒሺንግ ማለት ነው። ፊኒሺንግ ላይ ረዳት የተወሰነ ቡክ አብኩተሽ የምታቀቢው የሚለስ ነው ምናምን ገባውኝ። በቀን 250 ያስቡልኛል። እሁድ ረፍት ነኝ። ለኔ አሪፍ ሆነ። አይምሮ ቢዚ ሆነ። አይፈጅም። ለሴት ልጅ አይከብድም። ምናምን የለውም። ፊኒሺንግ ነው በቃ ያለቀ ነገር ነው። አጋጣሚ ሰው ሲፈልጉ እንደ ጽዳትም በሳምንት እሁድ ደሞዝ የለሽም ረፍት ነሽ። ስለዚህ 200 ብቻው 11 በወጣም ማለት ነው። መሀል ላይ ምሳ ሰዓት ላይ 1 ሰዓት አለ። ቤት አልሄድም ግን ለ8 ሰዓት ነው። ወደዚህ 4 ሰዓት ወደዚህ 4 ሰዓት ከምሳ በፊት 4 ሰዓት ያህል ሰራ። ምሳ ሰዓት ላይ ረፍታለሽ 1 ሰዓት ግን ቤት አልሄድም። እዚሁ ነው ምሳ ምናምን ትኩስ ነገር ግን አይቆጠርም። ለ8 ሰዓት ያህል ነው የምሰራው። ጠዋት 4 ሰዓት ያህል ገባኝ። እስከ ሰዓት 1 ሰዓቷን ቤት ሄደሽ አትበይም። እዛው ስትበይ እንደሰራሽ ይቆጠርልሻል? አይቆጠርም። በቃ በቀን ተብሎ ነው የሚታሰበው። በቀን 2 ካም ምትወጪው 12 ሰዓት ነው። 2 ሰዓት ባለው 3 4 5 6 ሰዓት አለ። ከዛ 7 ሰዓት ድጋሚ ትጀምሪና እስከ 12 ሰዓት እስከ 11 ሀቡዬ እስከ 11 አዎ 8 hours እስከ 11 ትክክል። ከዛ 8 ይመጣል። 8 ሰዓት ያህል ነው የምሰራው አይደል? አይ ቲንክ 11 ሰዓት ከጧቱ 2 ሰዓት እስከ 11 ሰዓት ድረስ 8 ሰዓት የቀን ስራውን ትሰሪያለሽ። ደሞዝሽ 250 ብር ነው በቀን። ስለዚህ ከዛ ብር የቤት ኪራይ የለብሽም። የሰራተኛሽ ደሞዝ ስንት ነው? 1000 ብር 1000 ብር። ስለዚህ 5000 ደሞዝተኛ ነሽ። የቤት ኪራይ የለብሽም። በእናትሽ ቤት ነው የምትኖሪው። በቃ የልጄን ወተት አንዳንድ ነገር እያደረኩኝ መግፋት ጀመርኩ። ከዛ ያው በመሀል ብር አንጠግብም አይደል? ለምን ይሄ እንደዚህ አላስብም ብዬ ማሽኑን ማለት ነው። ከዛ ልብስ እናጥባለን ብዬ ለጠፍኩ። የኛ ሰፈር ደግሞ ይመቻል። ምንድነው ገራጅ ምናምን አሉ። ይሄ ጽናጽል ጉልላት ምናምን የሚሰሩ አሉ። ከዛ እንደነሱ ተመቸኝ። ምንድነው የሰፈር ሰውም ለሱ ለየት ያለ ግምት ስለሰጠው እኔን ሰፖርት ማድረግ ጀመረ። በቃ ልብስ ያሳጥበኛል ብር ባይሰጠኝ። ሌላ ቦታ የነበሩትን እኔ ጋር ምናምን እያሳጠቡ ብቻ ልብስም እያጠብኩኝ ያንም እያጠሩ አሪፍ ላይ ሆንኩኝ ማለት ነው በራሴ በቃ ደስ እያለኝ። ከዛ ልክ አንድ ልቦኝ በቃ ደስ የሚል ከልጄ ጋር ደስ የሚል ጊዜ አንድ ሁዴን ይዣ ተወጣለሁ ምናምን። ከዛ ደስ የሚል ሁዴ በቃ ደስ የሚል ጊዜ እያሳለፍኩኝ አሁንም ደግሞ አልለቀቀኝም መሰለኝ ብቻ አስበዋለሁ ባይምሮኝ። ከዛ በኋላ እያሰብኩ በመሃል ትመጣለች ማለት ነው። በቃ ልደቷን ሁሉ ገራሚ አድርጌ ሜን አስደስቻት። በቃ አንቺ ጠንካራ ሆነሻል፣ አሁን ጎበዝ፣ አሁን ብልጥ ሆነሻል ምናምን እያለችኝ ነው የምልሽ እናቴ። ይሄንን ነው የምፈልገው እያለችኝ። ከዛ እሷ ከመጣች በኋላ እንዲህ አለችኝ፣ የሆነች ነገር ከፍቼ እዚሁ ልክፈትልሽና እዚሁ 3ታችን እንኑር፣ በቃ ከልጅሽ አትራቂ አለችኝ። እኔ ስመጣ ወደዚህ ሀገር 1 ዓመት ከ10 ወር ናት ልጄ ማለት ነው ገና። ከዛ ትተሻት አትምጪ ስትለኝ እኔ እዚህ ለመምጣቴ ምክንያት የሆነኝ እሱ ነው። ምክንያቱም መርሳት አልቻልኩም። ሜቢ አንዳንዴ ከሀገር ስትወጪ የሆነ በርደን ከቀነሰልሽ አይምሮ በቃ ኑሮ አስቸጋሪ ሲሆን ምትኝ እየተሰማኝ አይደለም እኔን አይደለም መሰለኝ ብቻ እየሰማሽ ከእህቴ ጋር እያወራው ነበረ። ይቅርታ ስትመጣ ወደዚህ ነው በዛ ይዘሽልኝ እጂ ያልኳት። እሺ ከዛ በኋላ ቀጥታ እሷ ስለመሄድ አሰበች። እኔ እንደብቃ በቃ አይ ብሄድ ይሻላል። ሀበሻ ሬስቶራንት ነው የምትሰራው እና አይ ብሄድ ይሻላል። ሬስቶራንት ነው ዱባይ ትሰራለች። ሼፍ ናት። አዎ ባለሙያ ናት እንጂ እንደኔ ግርድና አይደለም። እሷ የኔን ስላልፈለገችው ነው። እሷ ተመልሳ ለመሄድ ይፈልጋል። በዘብዣት እኮ አንቺና ባልሽ ባትበዘብዟት እኮ እናትሽ ሀበሻ ሬስቶራንት ከፍት ነበር። ኢትዮጵያ ውስጥ ሬስቶራንት ከፍት ነበር እንደ ሼፍነቷ። ግን ያው በዘበዛችኋት አንቺና ባልሽ። ቀላል እመቤቴን ሀቡዬ የኔ ቤት በኩል ተያዝ ገንዘብ በጣም ሀቡዬ ከረፈደ ገባኝ እንጂ። ከዛ በኋላ እሷ ስለመሄድ እያሰበች እኔም ለብቻዬ ስለመሄድ ሁለታችንን ፓስፖርት እንሰጣለን። የእሷ ቀላል ነው፣ ጊዜዋም አልተቀጠለም። ከመጣች ገና 1-6 ወር ምናምን ቢሆናት ነው። ከዛ ከሴትዮዋ ጋር ስታወራ ሰማሁኝና የኔ አጋጣሚ እንግዲህ እግዚአብሔር አንቺ ጡሪያት ሲለኝ ልጅሽን አሳድጊ ሲለኝ የኔ ይመጣል። ከዛ ልክ ሲመጣ ልክ እንደመጣ አሳወቅኳት። ፍቃደኛ ባትሆንም መረቀለችሽ። አዎ እኔ ከነገርኳት በኋላ ነው እሷ የጀመረችው። ያንቺን ካንሰል አድርጊውና እኔ ልሂድ አለችኝ። ተረዳሽኝ? ከዛ በቃ በጣም እንትናል ስሜታዊ ሆንኩኝ። በቃ ለምንሙ በቃ እስከዛሬ ጦረሽኛል፣ ለኔ እድሉን ስጪኝ። 2 ዓመት ያለውን ዋጋ ልክፈል። ምንም አይነት ውስጥ የትም ቦታ ልሂድ
2 ዓመት ስጪኝ፣ ከ2 ዓመት በኋላ ስመጣ በቃ እኔም አንቺም አንሄድም እንለወጣለን። እቺን 2 ዓመት እፈልጋታለሁ አልኩኝ ማለት ነው። እኔ ብዙ ነገር በርድን ለመቃ ከዛ በቃ እንግዲህ አዝኛ አልሸኝሽም ብላ መርቃ ሸኘችኝ። ከዛ ወደዚህ ነው እናት ስላለችሽ እውነት እድለኛ ነሽ። በጣም 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 አቡዬ ውይ በጣም እኔ ሁሌ ጊዜ ዛሬም ድረስ በደወልኩኝ ጊዜ እሙ ከዚህ በላይ ላንቺ መኖር ነው እንፈልጎላታለሁ። እውነት ይገባታል። በዚህ ሰዓት አቡዬ እኔን አሳድጋ እዚህ አድርሳ ልጄን ይዛለች። አቡ እኔ የምልከውን አይደለም ማየት ያለብሽ፣ ህይወቴንም ሰጣት ይገባታል። ዘመናዊ እናት ናት። በጣም አንደርስታንድ የምታረግ ተባለቀር እንድጋር ሆነሽ ይቅርታ ያደረገችልሽ፣ እንደገና በዝብዛቷት ብር ይሁሉ ይቅርታ ያደረገችልሽ፣ አሁንም ይቅርታ ያደረገችልሽ፣ ልጅሽን ይዛልሽ የምታሳድግልሽ። በጣም እድለኛ ነሽ እንደዚህ አይነት እናት ስላለችሽ። የእናትሽን ዋጋ እወቂ። አሁን በደንብ ጡሪያት፣ በደንብ ዋጋዋን ክፈያት፣ ውለታዋን ክፈያት። እሺ መልካም እናት ነው ያለች። እሺ እና አንቺም ደግሞ ጎበዝ ስለሆንሽ ከዚህ ውስጥ ወጥተሻል። እስካሁን እኮ እዛው መቅረት ትችይ ነበር። ጎበዝ ሴት ባትሆኚ እኮ እስካሁንም ድረስ ከሱ ጋር እዛ እየተርመጠመጥሽ ትቀሪ ነበረ። ግን ጎበዝ ስለሆንሽ በጊዜ ባነንሽ። ከዚህ በላይ ኪሳራ፣ ከዚህ አሁን ከደረሰብሽ ኪሳራ በላይ ሳይደርስብሽ ባነንሽ። ሰው ሆኖ ማይሳሳት የለም። ማንም ሰው እዚህ ምድር ላይ ንጹህ የለም፣ ጻድቅ የለም። ፐርፌክት ፈጣሪ ብቻ ነው። ፍጹም ፈጣሪ ብቻ ነው። ሰዎች ነን፣ ስህተት እንሰራለን። ማንም ቢመጻደቅብሽ ከባለትዳር ምናምን ቢልሽ አንቺ ሳታቂ ነው የገባሽበት። ባለትዳር መሆኑን አታቂም ነበረ። ባወቅሽ ሰዓት መውጣት ነበረብሽ፣ አልወጣሽም። ያ ስህተት ነው። ከስህተትሽ በነቃሽ ሰዓት ግን ወጥተሻል። ከስህተትሽ በማነንሽ ሰዓት ሰውነን እንሳሳታለን። ስህተታችንን ባወቅን ሰዓት ስህተታችንን ለማስተካከል መጣር ብቻ ነው ያለብን። በቃ ከደረሰብን ኪሳራ በላይ ሳይደርስ ቶሎ። የሰው ልጅ በስህተት ወንጀል ራሱ ሊሰራ ይችላል። ሰው ልትገጪ ትችያለሽ በመኪና አይደል? ወዲያው ሄዶ እጅን መስጠት ምንድነው ጉዳዩ የሚያስተካክለው? መጥፋት መደበቅ ሳይሆን ለሰራውት ነገር ቅጣት እንዳገኝ እጅ ለህግ አካላት ራሴን መስጠት። ስለዚህ የሰው ልጅ ስህተት እንደሰራ ሲያቅ ከስህተቱ ይቅርታ መጠየቅ፣ ስህተቱን ማረም እንጂ በስህተት ላይ ስህተትን ለመደበቅ መኖር። አንቺ እንኳን በመጻደቅ ትችይ ነበር ሳትናገሪ አይደል? ስህተትሽን ደብቀሽ እውነት ነው። ስህተታችንን ካልተቀጣንበት ምንድነው ተውበት ንስሐ ካልገባን ይቅርታ ካልጠየቅን ስህተቱ እየተደጋገመ ይመጣል። ገብቶሻል? ህይወታችን ሙሉ ስህተት ይሆናል። ስህተት በስህተት አይሸፈንም። ስህተት ይቅርታ በመጠየቅ ለስህተታችን ዋጋ በመክፈል ወንጀል ከሆነ እጃችንን ለህግ አካል ሰተን ቅጣታችን የሚገባንን ቅጣት ተቀተን በመውጣት ሰውን በድለን ከሆነም ያንን ሰው ይቅርታ ጠይቀን። አሁን አንቺ የበደልሻት ሚስቱን ነው። ሚስቱን ይቅርታ ጠይቂያት። እድሉን ስታገኚ ሚስቱን ይቅርታ ጠይቂያት። ገባሽ? ወደ አንቺ መምጣቱ የአንቺ ጥፋት አይደለም፣ የእሱ ጥፋት ነው። ግን አንቺም ደግሞ ባለትዳር መሆኑን እያወቅሽ ካወቅሽ በኋላ አብረሽ በመቀጠል ስህተት ነው። ሳታቂ ለነበረው ነገር አይፈረደብሽም። ባለትዳር መሆኑን ካወቅሽ በኋላ ልትርቂው ይገባ ነበር። ግን ፍቅሩ ስለነበርሽ አልራቅሽው። ለዛ ስህተትሽ ይቅርታ ጠይቂያት። በተረፈ ግን ተመልሰሽ እንደዚህ አይነት አዘቅት ውስጥ እንዳትገቢ፣ ከዚህ ሰውዬ ጋር እንዳትደዋወይ። ትደዋወያለሽ? አረ ትቻለው በቃ ጭራሽ። በጣም ግን ደስ ያለኝ ነገር ጠንካራ ሴት መሆንሽ። ላይክ ብርሽን አልሰጥም ቤትሽን በቃ ያለምንም ነገር አውጥተሽ ስትዩ ስታባረሪው፣ በጎረቤት እንዲባረር ስታረጊ ለሚስቱ ረካ ሁላት። ሚስቱ ይሄን ስትሰማ ምን ያህል ትደሰታለች? ሚስቱን ልጆቹ እሷ ጋር ሄዷል እኮ ላይ ኦ ማይ ጋድ ለሚስቱ ረካ ሁላት። አቡ ድጋሚ እኮ እሷ ጋር ተመልሷል። አስገባችሁ? እሺ ብላ ፕሮፍ አረጋት። ፕሮፍ ምንድነው? ፕሮፋይል አረጋት ስልሽ አራዳ ቋንቋ ነው ፕሮፍ። ፕሮፋይል ባጭሩ ፕሮፍ ነው በአራድኛ። እኔ አላውቅም ነበረ። የድሮ አራዳ ምኑ አይገባኝም። ቆይ ምን ላይ ነው ፕሮፍ ያረጋት? ምን ላይ? ቴሌግራም ላይ፣ ኢሞ ላይ እኮ ቤት መግቢያ ሲያጣ እኮ ነው። ይሄኔ ጌታ መግቢያ አንቺ ስታባሪው እሷ ጋር እናቴ። ከዚህ ሁሉ ቤት አይከራይም? አንዱ አስታባረው አንዱ ጋር ከሚሆን ለምን የራሱ ቤት አይከራይም? ቤት ቢከራይ እኮ ብር ቢኖረው ስራ ቢኖረው ቤት ቢከራይ እኮ አንዱ አስታባረው አንዱ ጋር አንዱ አስታባረ ሆምለስ እኮ ነው ይሄ ሰውዬ። እሺ አንቺ ስታባሪው ማደሪያ ሲያጣ ሄደ እሷ ጋር፣ እሷ ደግሞ ተቀበለችው ነገረችው ቤቷ። ያው አንድ ላይ ፎቶ ያላችሁ ለዛ ነው። ወይ ጉድ! አሁን ደግሞ እሷ ደግሞ ወደፊት ከሌላዋ ጋር ሲማገጥ ስታባረው ደግሞ ያቺ ጋር ይሄዳል። ያቺ ደግሞ እንዳንቺ ተጠቅማበት
ስትጥለው ተጠቅመሽበት ሀቡን ተጠቅማበት አትበይ። እኔ እኮ አሁን ትልቅ አይደለም ሀቡ፣ እኔን አዳምጪኛ። ትልቅ እኮ አሁን ከንፋስ ነው ያረገዝሽው። ልጅ አገኘሽበት ከዚህ ሰውዬ፣ ገላውን ተጠቀምሽበት፣ ተደሰትሽበት። ቤቱ ያንቺ፣ ምግቡ ያንቺ፣ ብሩ ያንቺ ነው። ግን ሰውየው መጣ፣ ቤትሽ አመጣሽው፣ አሳደርሽው፣ አበላሽው፣ አጠጣሽው፣ አስደሰትሽው፣ አስረገዘሽ፣ ወለድሽበት። ከዛ ነገ እኮ ትልቅ የማንነት ጥያቄ አለ እኮ፣ የልጄ ጥያቄ አይደል እንዴ? አው ግን ይኸውላችሁ፣ ለምን ነው ሴት ብቻ ገላይን ተጠቅሞበት የምትለው? ወንድ ገላ የለውም? ወንድም እኮ ገላ አለው አይደል? የሆነ ነገር ስናደርግ ከኔም ከሱም ገላ ሼር ነው ራይት? ስለዚህ ለምንድን ነው ሴት ብቻ ገላይን ተጠቅሞበት አስረግዞኝ ሄደ? ላይክ አንቺም ገላውን ተጠቅመሽበታል። አንቺም እሱ ባይኖር ማርገዝ አትችይም። ስለዚህ አንቺ ግን እኮ አቡ መጀመሪያ ይኸውልሽ ባዶ እጁን ስላባረርሽው ነው። 9,000 ምናምን ብሩን እንኳን ከኪሱ አውጥታሽ ባዶ እጁን ስላባረርሽው ለሚስቱ ተደሰትኩላት። ለሚስቱ ለምን ከዚህ በፊት የገባቸዋን ቢያንስ እንኳን እንድናነጻጽርልሽ ተናገሪ፣ ጎን ጥሩ ጎን መጥፎ ጎን ብለሻት ነበረ። ስለዚህ አሁን ስነግርሽ እኔ ጥሩ ጎኑ ምን መሰለሽ፣ የትናንትናዬን መርሳት የለብኝም ሀቡዬ። የእህቴን ታሪክ ይሄ ነው አልልሽም፣ ግን በሰዓቱ ፊት ነስታይ ነበር። ጎረቤትም ልክ እንዳልሰራሁኝ ነግሮኝ ነበረ። ልክ አሁን አንቺ ስህተት ነው እንዳልሽኝ ማለት ነው። በከባለ ተዳረ ወንድ ጋር በመሆንሽ ጎረቤትም ሁሉም ያገልሽ ነበር፣ እሱ ብቻ ነበር ከጎንሽ የነበረው ለማለት ነው። አዎ። እና ከዛ ደግሞ የሱን ደግሞ ይሄ ጥሩ ጎን ነው። መጥፎ ጎኑን ደግሞ ስነግርሽ እቤት እየኖረ እኔ ባስነሳሁት ገንዘብ ከልጅ እናቷ ጋር ዞር ይል ነበር። ትናንትና ከትናንት ወዲያ አብረን ነበር ተቆራጭ የምናረግለት። የሆነ ሳለ ያቆም ሳላቀርቻ አይደለም። አንቺ ብር ከሚስቱ ከድሮ ሚስቱ ጋር ይዝናናበት ነበር። አላውቅም ሀቡዬ፣ ይዝናና ግን እንደሚደዋወል እንደሚገናኝ አውቃለሁ። እያመሸን መጣው ብዬሻለሁ እኮ ሀቡዬ። እሺ ሲያመሽ ምን ይላል? እዛ ላይ ድምጽ ደግሞ ይበሳጫል። ታውቂያቸው የለ ይበሳጫሉ። ቁጣ ነው የሚቀድማቸው። ዝም ብሎ ጀርባ ሰጥተኛት ነው። አይ እባክህ እንድታውቂያቸው ይልክልኛል። እንዴ ያለቃቸው ምን እንደዚህ አይነት ሰፋጣ አላውቅም። አምሽቶ ሲመጣ ከስራ በዚህ ሰዓት ነው የምትወጣው። የት ነበርክ ስትይው ምን ይመልሳል? የት ነበር? ጭቅጭቅ በቃ ስራ ነኝ ከስራ ጓደኞች ጋር ወጣ ስራ በዚህ ሰዓት ነው የምትፈልጊው። የት ነበርክ? ማስረጃ አቅርብልኝ የት እንደነበርክ። ወይኔ ሀቡዬ እንዳንቺ ሁሉም ጀግና የለም እኮ ሀቡ። አንቺ የምታወሪው ላይፍ እና የኢትዮጵያ ኑሮ ላይፍ ሪሉን ነው የምነግርሽ፣ አንድ አይደለም። ማንም እንዳንቺ ጠንካራ ነው የሚያፋጥጠው አንተ ነው።